እኛ በ2000 መጀመሪያ ዓመታት የኢንተርኔት ኩባንያዎች የአክሲዮን ማንሰራራት መቀነስ $6.2 ትሪሊዮን የቤተሰብ ሀብትን አሳጥቷል። የቤት ግዢ መድራት መብቃቱ $8 ትሪሊዮን በላይ አሳጥቷል። የፋይናንስ ቀውሶችን ምን ያህል የማህበረሰብ ህይወትን እንደሚያቃውሱ በደንብ መግለጽ ይከብዳል። የብዙ ሰዎችን ኑሮ ያቃወሳሉ። እነዚህ ነገሮች የሚከሰቱት ለምንድን ነው? ለምንስ ተከሰተው? የሚቀጥሉት ለምን ከበፊቶቹ ትምህርቶች መወሰድ አልተቻለም? ለዚህ ጥያቄ የተለመደው መልስ ሰዎች ስግብግብ ናቸው፣ ስግብግብነትን ደግሞ የሰው ልጅ የማይነጠል ባህሪ ነው የሚል ነው። ይህ እውነት ሊሆን ይችላል። የብዙዎቹ ጥሩ የሆነ በቂ መልስ ነው። ነገር ግን ምዕራፍ 1 ላይ የተነሳውን ማንም ቂል አይደለም የሚለውን አስታውስ። ሰዎች የሚጸጸቱባቸውን ፋይናንሳዊ ውሳኔዎችን ይወስናሉ። ብዙ ጊዜ ይህን የሚያደርጉት በመረጃ እጦትና ያላመንክነው ሐሳብ፣ ነገር ግን ውሳኔዎችን በሚወስኑበት ጊዜ በትክክል እንደወሰኑ አስበው ነበር። የዋጋ ንረቶችን በስግብግብነት ብቻ ማመካኘት እና እዚህ ላይ መቆም ጠቃሚ ትምህርቶች እንድናጣ ያደርገናል። ሆኖም ለተሳሳቱ ውሳኔዎች መንስኤው ስግብግብነት ብቻ ነው ብለን ከደመደብን ሌሎች ምክንያቶች እንድናስተውል እንሆናለን። የዋጋ ንረቶችም ለምን እንዴትና መቼ እንደሚከሰቱ ለማወቅ ከባድ የሚሆንበት አንደኛው ምክንያት እንደ ካንሰር ስላልሆኑ ነው። ናሙና ወስደን ግልጽ ማስጠንቀቂያና የበሽታ ልየታ ማግኘት አንችልም። ይልቁንስ ከፖለቲካ ፓርቲ መነሳትና መውደቅና የመሳሰላሉ የመጨረሻ ውጤቱን የምናውቀው ቢሆንም የሽንፈታችን መንስኤ የሚሰማን ይሆናል። የኢንቨስትመንት ትርፍ ለማግኘት የሚደረግ ውድድር በጣም ጠንካራና እያንዳንዱ ሰው ሁል ጊዜ ሀብቱን መቆጣጠር አለበት። ይህ ማለት የዋጋ ንረት ሁል ጊዜም ግራ አጋቢ ነው ማለት ነው። ምክንያቱም አንድ ሰው የተሳሳተ ግምት እንደተሰጠው ሀብት እንደገዛ ማሰብ አይፈልግም። ወደኋላ ዞር ብለን ስንመለከት ትምህርቶችን ከመውሰድ ይልቅ አጠራጣሪ መረጃዎችን እንጠቁማለን። የኢኮኖሚ ቀውሶች ለምን እንደሚከሰቱ ሙሉ በሙሉ ለመግለጽ የምንችል አይመስለኝም። ጦርነቶች ለምን ይከሰታሉ ብዬ ለመጠየቅ ነው ሁሌም ማለት ይቻላል በርካታ ምክንያቶች ይኖራሉ። አብዛኞቻችን እርስ በርስ የሚቃረኑ ይሆናሉ። ሁሉም የሚያጨቃጭቁ ናቸው። ቀላል መልሶች የሌሎችን በጣም የተወሳሰቡ ጉዳይ ነው። ነገር ግን የምናስተውለው ለአንተ እንደ ግለሰብ ሊሰራ የሚችል አንድ ምክንያት ሳቀርብ ኢንቨስተሮች ብዙ ጊዜ ራሳቸውን ከሚያጫወቱት የተለየ ጨዋታ የሚጫወቱ ኢንቨስተሮች የፋይናንስ መረጃ ይቀበላሉ። በፋይናንስ አንድ ትክክል የሚመስል ሐሳብ አለ፣ ነገር ግን ሊገመት የማይቻል ጉዳት ያስከትላል። ይህ የተለያዩ ግቦችና የጊዜ ሰሌዳዎች ያሏቸው ኢንቨስተሮች በሚኖሩበት ዓለም ሀብቶች እንደ ትክክለኛ ዋጋ አላቸው ብሎ ማሰብ ነው። ራስህን ጠይቅ። የጎግል አክሲዮን ዛሬ በምን ያህል መግዛት ይኖርብሃል? መልሱ አንተ ማነህ የሚለው ጉዳይ ይወስናል። ለ30 ዓመት የጊዜ ሰሌዳ አለህ። እንዲያውም ከዚህ ከምትገዛበት ምርጥ ዋጋ ለ30 ዓመታት የጎግል ቅናሽ በዚህ ፍሰት ላይ ጥልቅ ጥናት ማድረጉን ይጠይቃል። ከ10 ዓመት በላይ ገንዘብህን ማውጣት ትፈልጋለህ? ከዚህ በሚቀጥሉት 10 ዓመታት የቴክ ኢንዱስትሪው የማይኖረውን እድገትና የጎግል አስተዳደር የኩባንያው ራዕይ ማስፈጸም ይቻላል ወይ የሚለውን ለመተንተን በምትገዛበት ዋጋ ማስላት ትችላለህ። በአንድ ዓመት ውስጥ የአክሲዮን ድርሻን መሸጥ ትፈልጋለህ? ከሆነስ ለጎግል አሁናዊ የምርት ሽያጭ ዑደቶችና የአክሲዮን ዋጋ የሚቀንስበት ገበያ ይኖረን እንደሆነ ትኩረት ስጥ። የሱቅ ነጋዴ ከሆንክ ዕቃ በምትገዛበት ዋጋ እምብዛም የተጋነን አይደለም። በአሁንና በምሳ ሰዓት መካከል እያንዳንዱ ሸቀጦች ጥቂት ገንዘቦችን መሰብሰብ ይበቃሃል። ባለህ የገንዘብ አቅም መስራት ትችላለህ። ኢንቨስተሮች የተለያዩ ግቦችና የጊዜ ሰሌዳዎች አላቸው። አክሲዮኖች ሲገዙ በአንዱ በእጅጉ የበዛ የእብደት የሚመስሉ ዋጋቸውን ይከፍሉ፣ ለሌላው ድርጊታቸው ትርጉም ያለ ይመስላል። ምክንያቱም ከነዚህ ኢንቨስተሮች የሚያተኩሩባቸው መነሻ ነገሮች ይለያያሉና። ለምሳሌ በ1990ዎቹ የነበረውን የኢንተርኔት ኩባንያዎች የገበያ ማንሰራራት እንመልከት። ሰዎች ያሁ 1999 የነበረውን የአክሲዮን ድርሻ ትርፍ ሲመለከቱ ይችላሉ፣ እናም የሚደነቅ ነው ሲሉ ይችላሉ። ቢሊዮን እጥፍ ትርፍ የሀብት ግምታቸው ትርጉም አይሰጥም። ነገር ግን በ1999 የያሁን አክሲዮን የገዙ ብዙ ኢንቨስተሮች ምንም ዋጋ ለመክፈል ትርጉም የሰጣቸው በጣም አጭር የሆነ የጊዜ ሰሌዳ ነበር የነበራቸው። ዕለታዊ ነጋዴ ያየው የአክሲዮን በዕጣ $5 ሆነ $500 በዚህ ጊዜ የአክሲዮን ዋጋ በትክክለኛው አቅጣጫ እስከሄደ ድረስ የሚፈለገውን ግብ ያሳካል። እናም ለዓመታት በዚህ መልክ ቀጥሏል። የፋይናንስ የብረት ዝግ ገንዘብ የሚቻለውን እጅግ ከፍተኛ ትርፍ ታሳድዳለች የሚለው ነው። ሀብት እኩልታዊና ሊደርስ በሆነ ጊዜ ያህል ያለማቋረጥ ቀጥ ብሎ ሲወጣ በአጭር ጊዜ ነጋዴዎች እየጨመረ
እንደሚካሄድ ማሰባቸው የሚያስደንቅ አይደለም። በጣም ለረጅም ጊዜ አይደለም፣ ለተወሰነ አጭር ጊዜ እንደዚህ ሆኖ እንደሚቀጥል ይፈልጋል። የአክሲዮን እኩሌታ ዋጋ በአጭር ጊዜ ነጋዴዎች በጥሩ ሁኔታ ይስባቸዋል። ከዚያም ሽኩቻው ያቆማል። በአጭር ጊዜ ትርፎች የረጅም ጊዜ ኢንቨስተሮች ወደ አጭር ሲሳቡ በአክሲዮን ዋጋ ንረት ይከሰታል። ሂደቱ እርስ በርስ ይበረታታል። ነጋዴዎች በአጭር ጊዜ ትርፎች ከፍ ባደረጉ ቁጥር ይበልጥ ብዙ ነጋዴዎች ይስባሉ። ብዙም ሳይቆይ ከፍተኛ ወሳኝነት ያላቸው የዋጋ የገበያ ታማኞች በአጭር ጊዜ ሰሌዳ የሚንቀሳቀሱበት ይሆናል። የዋጋ ንረቶች በአብዛኛው የሀብትና በዋጋ ግምት መጨመር የሚመጡ አይደሉም፣ በሌላ ነገር ምልክቶች ናቸው። በአጭር ጊዜ ነጋዴዎች ወደ መጫወቻው ሜዳ በገቡ ቁጥር የጊዜ ሰሌዳውን ስለሚያጠቡት ነው። የኢንተርኔት ኩባንያዎች የአክሲዮን ዋጋ ንረት የወደፊት ጊዜ ምክንያታዊ ያልሆነ ተስፈኝነት ውጤት ነው የሚል የተለመደ ንግግር አለ። ነገር ግን ከዚህ ዘመን እጅግ በብዛት የነበረ ዋና ርዕስ አንቀጾች ላይ ዜናውን በአንድ ቀን ኢንቨስተሮች ሲገዙ ሲሸጡ የሚፈጠረውን ሽያጭ መጠን ሪካርድ ማስታወቅ ነው። ኢንቨስተሮች በተለይም ዋጋን የሚወስኑ የኢንቨስተሮች ስለሚቀጥሉት 20 ዓመታትን እያሰቡ አልነበረም። በ1999 የአማካይ የህብረት የአክሲዮን ዋጋ ትርፍ 12% ነበር። ይህም ማለት ቢበዛ ስለሚቀጥሉት 8 ወራት ብቻ እያሰቡ ነበር ማለት ነው። ስለዚህ እንደዚህ ያሉ ግለሰብ ኢንቨስተሮች ናቸው የህብረት አክሲዮኖችን የገዟቸው ማለት ነው። ማጌ ማሄር የአክሲዮን ማሽቆልቆልና ቡል በሚል መጽሐፍ ይህን ጽፏል። በ1990ዎቹ አጋማሽ መገናኛ ብዙሃን ዓመታዊ የስኬት ዘገባቸውን በየ3 ወሩ በሚወጡ ሪፖርቶች ተኮ ለውጡ የኢንቨስተሮች ስኬትን እያሳደዱ አደረጓቸው። ከቻርቱ ጫፍ ላይ ያሉ አክሲዮኖች እጅግ በጣም ውድ በሆነበት ወቅት ለመግዛት እንዲጣደፉ አደረጓቸው። በ2000 አጋማሽ የነበረው የቤት ግዢ ንረት ተመሳሳይ ነበር ተከስቷል። በፍሎሪዳ ለሚቀጥሉት 10 ዓመታት የቤተሰብን የምታኖርበት ባለ 2 መኝታ ክፍል $700,000 መግዛት ተገቢ ነው ለማለት በጣም ይከብዳል። ነገር ግን አፋጣኝ ትርፍ ለማግኘት ከጥቂት ወራት ቤቱን ገበያ ላይ ለማውጣት አቅደ ከሆነ ትክክለኛ ትርጉም ይሰጣል። በዋጋ ግሽበቱም ወቅት ብዙ ሰዎች በትክክል ያደረጉትን የነበረው ይህንን ነው። የሪል ስቴት ግብይቶች እንደሚከታተለው አተም የተባለ ኩባንያ የተገኘ መረጃ በ12 ወራት ውስጥ በአንድ ጊዜ በላይ የተሸጡ ቤቶች ቁጥር ተዘዋውሮ ታድሰው የተሸጡ ከ2000 የመጀመሪያ ሩብ ዓመት ከነበረው 20204 የመጀመሪያ ሩብ ዓመት 100,000 ሆኖ በ5 እጥፍ እንዳደገ ያሳያል። እነዚህ አዘዋዋሪዎችም ስለ ረጅም ጊዜ ማግዣና ዋጋ ለኪራይ ንጽጽር ፕራይስ ቱ ረንት ሬሽዮ ይጨነቃሉ ብለህ ታስባለህ? ወይም የገዙበት ዋጋ በረጅም ጊዜ የገቢ እድገት የመጣ እንደሆነ የሚያስቡ ይመስሉሃል? በፍጹም አያስቡም። ለሚያካሂዱት ጨዋታ እነዚህ ቁጥሮች ጠቃሚ አልነበሩም። አዘዋዋሪዎቹ ብቸኛው አስፈላጊ ነገር የቤት ዋጋ በዚህ ወር ከነበረው ይልቅ በሚቀጥለው ወር መጨመሩ ነውና ለበርካታ ዓመታት እንደዚህ ናቸው። ከነዚህ ኢንቨስተሮች ብዙ ማለት ይቻላል ጥቅም አሳዳጆች ልንላቸው እንችላለን። ኃላፊነት የማይሰማቸውም ልንላቸው እንችላለን። እጅግ ከፍተኛ ሪስክ መውሰድ ባላቸው ፈቃደኝነት ሪስክን ልትነቀንቅ ትችላለህ። ነገር ግን ሁሉም ይህ ምክንያታዊ ናቸው ብዬ አላስብም። የዋጋ ንረቶች መፈጠር ሰዎች በረጅም ጊዜ ኢንቨስትመንት ላይ ይህ ምክንያታዊ በሆነ መልኩ ከመሳተፋቸው ጋር ብዙ አይገናኝም። ይልቁንም ራሱን በራሱ እየጨመረ የሚሄድ የገበያ ማስፈንጠሪያ ለመድረስ አስልተው በአጭር ጊዜ ንግድ የሚካሄዱ ሰዎች ናቸው። የገበያ ዋጋ እኩሌታ ከፍተኛ የአጭር ጊዜ ትርፍን የሚያስገኝ ሲሆን ሰዎች ምን እንደሚያደርጉ ትጠብቃለህ? ቁጭ ብለው በትዕግስት እንዲጠብቁ። በፍጹም ዓለም የሚሰራው እንደዚህ አይደለም። ትርፎች ሁሉ ጊዜ ይሳደዳሉ። እናም በአጭር ጊዜ ነጋዴዎች የረጅም ጊዜ ኢንቨስትመንትን የሚመሩ ህጎች በተለይም በሀብት ግመታ ዙሪያ ችላ የሚባሉበት አካባቢ ስራቸውን ያካሂዳሉ። ምክንያቱም ለሚጫወቱት ጨዋታ አስፈላጊ ያልሆኑ ናቸው። ነገሮች ሳቢ የሚያደርጋቸውና ችግሩ የሚጀምርበት ቦታ ይህ ነው። የራሳቸውን ጨዋታ ከሚጫወቱት የረጅም ጊዜ ኢንቨስተሮች ሌላ ተጨማሪ ከሚጫወቱ የአጭር ጊዜ ነጋዴዎች የፋይናንስ ልምድ ተሞክሮ ሊወሰዱ የዋጋ ንረቶችን የራሳቸውን ጉዳት ያስከትላሉ። በሲስኮ አክሲዮን ድርሻ በ1999 300% አድጎ የአንድ አክሲዮን ዕጣ $60 ደርሷል። በዚህ ዋጋ ኩባንያው 600 ቢሊዮን የተገመተ እብደት ነው። ጥቂቶቹ በእርግጥ ያ ዋጋ ይገባዋል ብለው አስበው የዕለት ነጋዴዎች የራሳቸውን ስኬት እያሳደዱ ነበር። የኢኮኖሚስት በርተን ማልክሲል በአንድ ወቅት በዚህ የዋጋ ግመታ ሲስኮ አደገበት በተባለበት የእድገት መጠን በ20 ዓመት ውስጥ ጠቅላላ የአሜሪካ ኢኮኖሚ ይበልጣል ማለት ነው ሲል አመላክቷል። ነገር ግን በ1999 የረጅም ጊዜ የኢንቨስተሩ ከነበርክ $60 የነበረው ብቻ
ብቸኛ ዋጋ ነውና ብዙ ሰዎች በዚህ ዋጋ እየገዙ ነው። ስለዚህ ዞር ዞር ብለው ዋው ሌሎች ኢንቨስተሮች ላይ የማላቀው የሆነ ነገር ያውቃሉ ብለህ ለራስህ ትናገራለህ። ምክንያቱም ልትስማማበትም ትችላለህ። እጅግ ምርጥ ውሳኔ እንደወሰንክ ሊሰማህ ይችላል። ያልተረዳው ነገር ቢኖር በዝቅተኛ ዋጋ ተመን ሜርጂናል ፊቸር ያስቀመጡ ነጋዴዎች አንተ የምትጫወተው የተለየ ጨዋታ እየተጫወቱ ነበር። ለነጋዴዎች $60 በአንድ ዕጣ ምክንያታዊ ዋጋ ነበር። ምክንያቱም ዋጋው ከፍ በሚልበት በዚሁ ቀን የዕለቱ ግብይት ከመዘጋቱ በፊት የአክሲዮን ድርሻው ለመሸጥ አቅደዋል። ላንተ ግን በ$60 መግዛት ኪሳራ ነበር፣ ምክንያቱም አክሲዮንህን ለረጅም ጊዜ ለማቆየት አቅደሃል። እነዚህ ኢንቨስተሮች እርስ በርስ አይተዋወቁም። ነገር ግን አንድ ሜዳ ያሉ እርስ በርስ እየተቀራረቡ ያሉ ሰዎች ናቸው። በጭፍን ፊት ለፊት ሂደው ሊጋጩ የሆነ ሰው ይጎዳል። በርካታ የፋይናንስና ኢንቨስትመንት ውሳኔዎች ሌሎች ሰዎች ምን እያደረጉ እንደሆነ በመመልከት እና የነርሱን የመኮረጃ አሊያም በመፎካከር ላይ የተመሰረቱ ናቸው። ነገር ግን አንድ ሰው ለምን እንደዚህ እንደሚያደርግ እስካላወቅክ ድረስ በዚህ መንገድ ምን እያደረጉ ለምን ያህል ጊዜ እንደሚቀጥሉ ሐሳባቸውን እንደሚቀይሩ የሚያደርጋቸው ምን ያህል እንደሆነ አሊያም ከበፊቱ ጉዟቸው ተምረው ያስተካከላሉ እንደሆነ ማወቅ አትችልም። የሲኤንቢ ቴሌቪዥን ዘጋቢ ይህን አክሲዮን መግዛት አለብህ ሲል ማን እንደሆንክ እንደማያውቅ ግንዛቤ ልትወስድ ይገባሃል። በአስራዎቹ ዕድሜ ያለህ አንድ ነገር ለመሞከር የምትነግር ነህ? ዝቅተኛ በጀት ያለህ አዛውንት ሽማግሌ ነህ? የተለዋጭ መዋለ ንዋይ ስራ አስኪያጅ ሩብ ዓመቱ ከማለቁ በፊት ገንዘብህን እንድታስገባ እየወተወተህ ነው? እነዚህ ሶስት ሰዎች በተመሳሳይ ፍላጎት እንዳላቸው እንድናስብ ይጠበቃል። የአንድ ኩባንያ አክሲዮን የሚሸጥበት የዕጣ ዋጋ ምን ያህል ይሆን? ከነዚህ ሶስት ሰዎችስ እኩል ነው? እብደት ነው። ሌሎች ኢንቨስተሮች በእኛ የተለዩ ግቦች እንዳላቸው መገንዘብ ከባድ ነው። ምክንያቱም አገናዛቢ ሰዎች እኛ ከምናይበት መነጽር የተለየ ዓለምን የሚያዩበት መነጽር አላቸው ብሎ ለማሰብ የስነ ልቦና ዝግጁነት የለንም። የሚጨምሩ ዋጋዎች እጅግ ምርጥ ሻጮች የሚመኙት መልኩ ሁሉም ኢንቨስተሮች ያስባሉ። በተለየ መልኩ የሚጫወቱ ሰዎች ድርጊቶች ከራሳቸው እውነት አስወጥተው በእሴት ላይ የተመሰረቱ ኢንቨስተሮች ወደ አማኝ ተስፈኞች የሚቀየሩ መድኃኒቶች ናቸው። በተለየ የቢዝነስ ጨዋታ የሚጫወቱ ሰዎች መሳብ ገንዘብን እንዴት መዋል እንዳለብህ ያለን ሐሳብ ጭምር ያዛብባል። በተለይ ባደጉት ሀገሮች ያለው በጣም ከፍተኛ ሸመታ በማህበራዊ እሳቤ የሚመራ ነው። በምታደንቋቸው ሰዎች አካሄድ በምትሄድበትና ሰዎች እንዲንቁ የምታደርገው ነው። ነገር ግን ሌሎች ሰዎች መኪና፣ ቤት፣ አልባሳትና መዝናኛ ላይ ምን ያህል ገንዘብ እያወጡ እንደሆነ ስናይ ግቦቻቸው፣ ችግሮቻቸውና ያነሷቸው ነገሮች ማየት አንችልም። የታዋቂ የህግ አገልግሎትና ኩባንያ አጋር ለመሆን ከፈለክ አንድ ወጣት የህግ ባለሙያ የሚለብሰውን አለባበስ አለ። ልክ እንደኔ እንደዚህ ያለ ደራሲ በቱታና በቲሸርት መሆን አይችልም። ነገር ግን የተናገርኩት ነገር ተመስርቶ የእኔ ፍላጎቶች ግብይቱን ቢፈጸም እጅግ ከፍተኛ ቅሬታ ይሰማቸዋል። ምክንያቱም ግንዛቤን ያዋልኩበት የእርሱ ሙያ የሚጠይቀውን ሳያስፈልገኝ በራሴም ማድረግ ይችል ነበር። በተለያዩ የኑሮ ዘይቤ ላይኖረን ይችላል። የተለያየ ጨዋታ ላይም ያለነው ይህን ለመገንዘብ ዓመታት ፈጅቶብናል። የመጨረሻ መልእክት ነው። ገንዘብን በተመለከተ የራስን የጊዜ ሰሌዳ ከመረዳትና አንተ የተለዩ ጨዋታዎች ከሚጫወቱ ሰዎች ድርጊቶች፣ ባህሪያቶች ካለመውሰድ በላይ የሚበልጥብህ ነገር የለም። የምመክረው አንድ ዋና ቁም ነገር ነው። ምን አይነት ጨዋታ እንደምትጫወት ለማወቅ የራስን ከፍተኛ ጥረት አድርግ የሚል ነው። ጥቂቶችን የምናደርግበት መንገድ የሚገርም ነው። በተመሳሳይ ህግጋት ተመሳሳይ ጨዋታዎችን እንደሚጫወቱ ልክ እንደ ቅርጫት ኳስ ተጫዋቾች ገንዘባቸውን የሚያፈሱ ሰዎችን ሁሉ ኢንቨስተሮችን እንላቸዋለን። ይህ አስተሳሰብ ምን ያህል ስህተት እንደሆነ ስትገነዘብ ምን አይነት ጨዋታ እየተጫወትክ እንደሆነ ብቻ መለየት ምን ያህል ጠቃሚ እንደሚሆን ትረዳለህ። የራሴን ገንዘብ እንዴት ኢንቨስት እንደማደርግ በዝርዝር ተቀምጠዋል። ነገር ግን ከዓመታት በፊት እንደዚህ ብዬ ጽፌ ነበር። ዓለም ትክክለኛ የኢኮኖሚ እድገት ለማምጣት ችሎታው የማመን በሚቀጥሉት 30 ዓመታትን ይህ እድገት የግል ኢንቨስትመንቱን እንደሚጨምርልኝ እርግጠኛ የሆንኩ አዝጋሚ ኢንቨስተር ነኝ። ይህን ተገቢ ያልሆነ ሐሳብ ሊመስል ይችላል። ነገር ግን አንዱ የዓላማህን መግለጫ ከጻፍ በኋላ በእርሱ ያልተገናኙ ማንኛውም ነገሮች በዚህ ዓመት ገበያው ላይ ምን ያህል አስገኘ ወይስ የሚቀጥለው ዓመት የገበያ ውድቀት ይገጥመን ይሆን የሚሉ ጥያቄዎች የማልጫወተባቸው የጨዋታ አካል መሆናቸውን ትገነዘባለህ። ስለዚህ ከነዚህ ነገሮች ትኩረት አልሰጥም፣ በእርሱ ለመሳብም አላመነታም። ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ።